125 ኪሎ ግራም ከነበረበት ወደ 80 ኪሎ ግራም በቀላል ዘዴዎች እንዴት ክብደቱ እንደቀነሰ ክብደት ለመቀነስ ከማሰቡ በፊት ያመጋገብ ስርዓትና ያኗኗር ዘይቤው ምን ይመስል ነበር? ምን አይነት ስህተቶችን ይሰራ ነበር? ሰውነታችን ለሰውነት ምግብ ነው መልሶ ይጠቀማል። ግን ማንን ነው የሚጠቀመው? ጡንቻውን ነው የሚጠቀመው? ቅባትን ነው የሚጠቀመው? ወይስ የሰጣችሁትን ግሉኮስን ነው ወይ ካርቦሃይድሬት ነው የሚጠቀመው? ክብደት ለመቀነስ የአካል ብቃት እንቅስቃሴ ግድ አይደለም፣ አስፈላጊ ቢሆንም ማለት ነው። በሶስተኛ ደረጃ ለውጤት ያበቁ መንገዶች People would talk about like these like highs that they would get from exercising, and I never got that. It never was a thing that I was able to accomplish. It felt like punishment almost. የአካል ብቃት እንቅስቃሴ ብዙዎች ለመነቃቃት አቅም ለማግኘት እንደመስለኛ ቢጠቀሙም እኔ ግን እንደዛ ተሰምቶኝ አያውቅም። ስፖርት መስራት ቅጣት ይመስለኝ ነበር ይላል የዛሬ ባለ ታሪካችን። ህይወት ጉዞን ምሳሌ በማድረግ እንደ ቪዲዮ እንደ ሪአክሽን አድርጌ ሰርቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ለቻናሌ አዲስ ሆናችሁ ሰብስክራይብ ሳታደርጉ እንዳትወጡ። ወደ ቪዲዮ Always a pretty big guy. I was even pretty chubby as a kid. I felt like a part of me. I've always been called big man. It just felt like who I was. ራሴን ካወኩበት ጊዜ ጀምሮ ፍራም ነኝ። ውፍረቴንም እንደማንነቴ አድርጌ ተቀብዬ ይኖር ነበር። ግብዳው መባል ነበር እንደ ቅጽል ስም ግብዳው እየተባልኩ ተጠራ ነበር ይላል። አንድ ወቅት ላይ እጮኛ ነበረው ለማግባት ለሰርግ ክብደት ለመቀነስ አሰበ ማለት ነው። ምንም እንኳን የክብደት መቀነስ ጉዞ ከሰርግ ሂደት በኋላ የጀመረ ቢሆንም እኛ ወደ ኋላ ሄደን በአራት ነጥቦች ክብደት የመቀነስ ሂደቱን ከፋፍለን እናያለን። በአንደኛ ደረጃ ክብደት ለመቀነስ ከማሰቡ በፊት ያመጋገብ ስርዓትና ያኗኗር ዘይቤው ምን ይመስል ነበር? ምን አይነት ስህተቶችን ይሰራ ነበር? በሁለተኛ ደረጃ ብዙ ሙከራዎችን አድርጎ ነበር። ሙከራዎቹ ያልተሳኩበት ምክንያት ምንድነው? በሶስተኛ ደረጃ ለውጤት ያበቁ መንገዶችስ ምንድናቸው? የተገኙ ውጤቶች ክብደት ከመቀነስ በተጨማሪ ምንድናቸው የሚሉ እነዚህ አራት ሐሳቦችን እያነሳን ዲስከስ እናደርጋለን። እንግዲህ በጣም ጥቂት የሆኑ ነገሮችን በማድረግ በጣም ትልቅ ውጤትን አገኙት ምለውና ብዙ ቦታዎች የማታገኟቸውን ሐሳቦችን ነው እዚህ ጋር እየዳሰስን የምናየው። ቪዲዮውን እስከ መጨረሻው መከታተላችሁን እንዳትረሱ። በአንደኛ ደረጃ ውጪ መመገብ። Monica and I would go out to eat a lot. ውጪ መመገብ ጤናማ ላልሆኑ ምግቦች ሊያጋልጠን ይችላል። ምክንያቱም ምግብ የሚሰሩ ሰዎች የሚጠቀሟቸው ዘይት፣ የጨው መጠን፣ ሌሎች ቅባት ሁኔታዎች ወይም የምግብ ጥራት ስለማናውቀው ጤናችን ላይ አደጋ ሊያስከትል ይችላል። ስለዚህ የሱ መጥፎ ባህል ወይም ስህተት ነው ብሎ እሱ ካስቀመጠው ሐሳብ ውስጥ አንደኛው ውጪ ብዙ መመገብ ነው። ሁለተኛ ቶሎ መመገብ ነበር። constantly frequently ምግብ ተጠቀም ነበር። I was probably snacking on like the recipes that I was cooking here, constantly little bits of food. ይሄ እጅግ በጣም አደገኛ ለውፍረት የሚያጋልጥ ወይም ክብደት ለመቀነስ አደገኛ ሁኔታ የሚፈጥር ነገር ነው። ምክንያቱም አንድ ሰው ቶሎ በተመገበ ቁጥር የደም ስኳር መጠን ከፍ ብሎ ይቆያል። የደም ስኳር መጠን ከፍ ብሎ በሚቆይበት ጊዜ ሰውነት ላይ ደግሞ ኢንሱሊን መጠን ምግቡን ተከትሎ ይመጣል። የደም ስኳር መጠን ተከትሎ ኢንሱሊን ከፍ ይላል። ኢንሱሊን ከፍ ብሎ ሰውነት ውስጥ ቆየ ማለት አንድ ሰው ቅባት የማቃጠል ሂደት ውስጥ ሳይሆን ቅባትን የማከማቸት ሂደት ውስጥ ይገባል ማለት ነው። ስቶሬጅ ሙድ ውስጥ ነው የሚገባው። ስለዚህ በየትኛው መንገድ ክብደት መቀነስ አይችልም። ቶሎ መመገብ ሌላው ችግር ምንድነው? የደም ስኳር መጠናችሁ እንዲዋዥቅ ያደርጋል። ሰውነት ከውስጥ ኃይልን ሳይሆን ከውጭ ብቻ እንዲጠቀም ጥገኛ እንደሆነ ስለሚያደርግ የደም ስኳር መጠናችሁ ይዋዥቃል ማለት ነው። ሶስተኛ የሱ ስህተት ነው የሚለው የአካል ብቃት እንቅስቃሴ ይሸሽ ነበር። ውፍረት ያላቸው ሰዎች የአካል ብቃት እንቅስቃሴ ይሸሻሉ፣ ምክንያቱም ስለማይመች ጫናም ስላለ ማለት ነው። ክብደት ለመቀነስ የአካል ብቃት እንቅስቃሴ ግድ አይደለም፣ አስፈላጊ ቢሆንም you don't have to ግድ አይደለም። መጀመሪያ በአመጋገብ የተወሰነ ክብደታችሁን ከቀነሳችሁ በኋላ ጥሩ ስሜት ሲመጣ የአካል ብቃት እንቅስቃሴ ሊሰሩት ይችላል። ስለዚህ የመጀመሪያው አመጋገብ ስርዓት ነው። ከዛ ቀጥሎ ኤክሰርሳይዝ ነው። ከዛ ሌሎች መንገዶች ጭንቀት ማስወገድ የመሳሰሉት ነገሮች ይመጣሉ ማለት ነው። አራተኛው የምወስደው ምግብ ጤናማ ነው ብያስብ ነበር ነው። ማንም ሰው የሚመገበው ምግብ ካልተማረ ጤናማ ነው ብሎ ሊያስብ ይችላል። ስለዚህ የምትበሉት ምግብ ጤናማ ነው ወይ አይደለም ብላችሁ ቆም ብላችሁ ራሳችሁ መጠየቅ ይኖርባችኋል ማለት ነው። በሁለተኛ ደረጃ ያልተሳኩ ሙከራዎች
ወደ ውጤት ከመምጣቱ በፊት ያን ያክል ክብደት ከመቀነሱ በፊት ብዙ ነገሮችን ሞክሮ ነበር። ከሞከራቸው ነገሮች ውስጥ አንደኛው ኃይል ሰጪ ምግቦችን መቀነስ ካሎሪ ሪስትሪክሽን ብለን ማስቀመጥ እንችላለን። እንግዲህ ኃይል የምግብ መጠንም ሊሆን ይችላል። ኃይል ካሎሪ መቀነስ ለውጤት እንደማያበቃ ብዙ ሰዎች አሁን እየተረዱ መጥቷል። ለዚህም ደግሞ ዋና ምክንያት ከውጭ የምትወስዱትን ካሎሪ በመትቀነሱበት ጊዜ ሰውነት ውስጥ የሚያቃጥለውን የካሎሪ መጠን ይቀንስና ባላንስ ያደርገዋል ማለት ነው። ስለዚህ ሜታቦሊክ ሬት ወይም ባዛል ሜታቦሊክ ሬት የምንለው መጠኑን ይቀንስና ኢነርጂ ኮንዘርቭ በማድረግ ወደ ክብደት መጨመር ሂደት ሊያስገባ ይችላል። በሁለተኛ ደረጃ ምግብ በጣም በመትቀንሱበት ጊዜ የረሃብ ስሜት ይመጣል። የምግብ ፍላጎታችሁ ይጨምራል። ረሃብ ማለት ህመም ማለት ነው። we call it hunger pain ነው የምንለው በእንግሊዘኛ። ስለዚህ ህመም የሰው ልጅ አይችልም። ስለዚህ ተመልሳችሁ መመገብ ነገር ይኖራል። ስትመገቡ ደግሞ መጀመሪያ ከታቀባችሁት ምግብ በላይ ልትመገቡ ትችላላችሁ። ሶስተኛ ደረጃ የምግብ መጠን በመትቀንሱበት ጊዜ የጡንቻችሁ መጠን ይጎዳል። ማሰሎስ ይኖራል። ምግብ ከውጭ ካልሰጣችሁ ሰውነት ምግብ ከውስጥ ይጠቀማል። ሰውነታችን ለሰውነት ምግብ ነው መልሶ ይጠቀማል። ግን ማንን ነው የሚጠቀመው? ጡንቻውን ነው የሚጠቀመው? ቅባትን ነው የሚጠቀመው? ወይስ የሰጣችሁትን ግሉኮስን ነው ወይ ካርቦሃይድሬት ነው የሚጠቀመው? you have to be cautious እዛች ጋር ሂሳብ ወይም ካልኩሌት ማድረግ ይፈልጋል ማለት ነው። ስለዚህ ጡንቻ እጅግ በጣም ለሜታቦሊዝም ወይም ምግብ ኃይል ለማቃጠል አስፈላጊ ነገር ስለሆነ የጡንቻ መጠን ምግብ ከልክላችሁ ሰውነት ተጠቅሞ መጠኑ ከቀነሰ ምግብ ማቃጠላችሁ። ሌላው ተርባችሁ ስትመለሱ የምግብ ምርጫ ጥራትም ሊሆን ይችላል መጠን ላይ ትኩረት ላሰጡ ትችላላችሁ የረሃብ ስሜት ስለሚኖራችሁ ማለት ነው። ስለዚህ ሌላ እሱ የሞከረው ነገር የአካል ብቃት እንቅስቃሴ መስራት ተነሳሽነት አለመኖሩ። እንግዲህ የአካል ብቃት እንቅስቃሴ ክብደት ለመቀነስ እንዳልኳችሁ የግድ አይደለም። አስፈላጊ ጠቃሚ ቢሆንም የግድ አይደለም። ያለ አካል ብቃት እንቅስቃሴ ክብደት መቀነስ ትችላላችሁ። በተለይ አመጋገብን አስተካክላችሁ የተወሰነ ክብደት ከቀነሳችሁ በኋላ የስፖርት የመስራት ተነሳሽነት በሚመጣበት ጊዜ ወደ ስፖርት ልትሄዱ ትችላላችሁ። ስለዚህ ሁለተኛው የአካል ብቃት እንቅስቃሴ የመስራት ተነሳሽነት አለመኖር ነው። ሶስተኛው ያልተሳካበት ምክንያት ኤክስትሪም ፋስቲንግ አድርጌ ነበር ነው። ኤክስትሪም ማለት እንግዲህ ጫፍ የረገጠ በጣም የከረረ ማለት ነው። የከረረ ነገር ማስቀጠላችሁ አስጨናቂ ስለሆነ ማለት ነው። ስለዚህ ኤክስትሪም ፋስቲንግ ሞክሬ ነበር፣ ፌል አረኩ። ሌላኛው ጋስትሪክ ባይፓስ ሰርጀሪ በቤተሰብ ውስጥ ያስደረጉ ሰዎች ነበሩ። ጋስትሪክ ባይፓስ ሰርጀሪ ማለት የምግብ ፍላጎትን ሰው እንዲቀንስ ከጨጓራ የተወሰነ መጠን በመቁረጥ ጨጓራውን ቀጥታ ከትንሹ አንጀት ጋር ማገናኘት ማለት that is called bariatric surgery or it's called gastric bypass surgery። ብዙ ጊዜ ክብደት ለመቀነስ ለከፍተኛ ኦቤሲቲ ይሰሩታል። እና ይሄን ነገር አጠናውትና ዋና ዓላማው የምንወስደው የምግብ መጠን ለመቀነስ እንደሆነ ለምን ራሴ አላደርገውም ብዬ ክብደት ለመቀነስ ምግብ መቀነስ ጀመርኩ ነው። ያው ካሎሪ ሪስትሪክሽን ውስጥ ነው ያለው። ነገር ግን ይሄ እጅግ በጣም አስጨናቂና በቀጣይነት ማድረግ እንደማይችለው ነገር ተረዳ ማለት ነው። ሌላኛው ቬጂቴሪያን ዳይት። ቬጂቴሪያን ዳይት ማለት እጽዋትን መሰረት ያደረገ እጽዋትና የእጽዋት ውጤቶችን መሰረት ያደረገ አመጋገብ ማለት ነው። አንዳንድ ሰዎች የተወሰነ አኒማል ፕሮዳክት ኢንክሉድ ያደርጋሉ፣ ግን ቬጂቴሪያን ዳይት ሞር ኦፍ አትክልትና የእጽዋት መሰረት ወይ እጽዋት ውጤቶችን መሰረት ያደረገ ነው። እንግዲህ በእነዚህ መንገዶች ክብደት መቀነስ ችሏል የተወሰነ። ነገር ግን ማስቀጠል አልቻለም። ለምን? It felt like punishment. Nothing ever felt good. It wasn't sustainable, it wasn't healthy, and again, I lost all the weight, but I gained it all back. There was no true lifestyle change. I wasn't doing it in the healthiest way. I didn't look at it in the right way. I was restricting the amount of foods I was eating. I was restricting foods I was eating in general. Yes, I was plant-based. Yes, I was losing all this weight, but I wasn't doing it very smart. ለምን? መንገዶቹ እጅግ አስጨናቂ ነበሩ በአንደኛ ደረጃ። ሁለተኛ እነዚህን ዘዴዎችን የአኗኗር ዘይቤ አድርጎ በቀጣይነት መስራት አይችልም። ምክንያቱም አስጨናቂ ነው፣ ህመም ስላለው የሚያስጨንቅ ነገር ደግሞ ታሪክ ወደ ኋላ ሄደን የምንመገበውን የምግብ መጠን በሶስተኛ ደረጃ ከዚህ ወደ ጊዜ የምግብ መጠን እየጨመረ መጣ። የሳህን መጠን፣ የምንጠጣው ኩባያ መጠን፣ የተለያዩ ነገሮች መጠናቸው እየጨመረ መጣ። እጅግ በጣም አስጨናቂ የሆነ ከፍተኛ ለውጥ ሳይሆን ትንሽ ነገሮችን በየጊዜው በቀጣይነት ማድረግ ጀመርኩ።
That got me to scale back my portion sizes just a little bit. I wasn't making like a drastic change like I always did in the past. I wasn't going like full force, I have to do this now. I really I wanted to just be good to myself, probably for the first time in a long time. የምትወስዱትን የካሎሪ መጠን ለመቀነስ ምግብ መቀነስን ፖርሽን ሳይዝ ነው የምትቀንሱት። በሁለተኛ ደረጃ ቶሎ መመገብን ወይም ስናክ ማድረግ ነገሩን አቆመ። ቶሎ መመገብ ምን አይነት መዘዝ እንዳለው ነግሬያችኋለሁ። በሶስተኛ ደረጃ ለስላሳ ነገሮችን ድሮ ማለውድም ነበር ግን በሙሉ ታውቋቸው ነው ሶዳ ኦር ሌሎች ፈሳሽ ምግቦች በእነዚህ ምትክ ውሃና ቡና ብቻ ቡናውም ደግሞ black coffee not like creamy ሌሎች ስኳር ወይም ማጣፈጫ ሌሎች ነገሮች የተጨመሩባቸው ምናም ሳይሆን black coffee ነበር መጠጣው በእነዚህ ከላይ በተጠቀሱት ብቻ እስከ 9 ኪሎግራም ቀነስኳል Just doing those things alone, I lost around 20 or 25 pounds. ከዛ ቀጠለበት intermittent fasting. He brought up intermittent fasting. So the next day I started intermittent fasting along with Noom, kind of diving really back into that again. ምግብ የምትወስዱበትን የሰዓት ጋፕ አሁን ስናክ ማድረግን አቆማችሁ መክሰስ ነገሮችን አቆማችሁ እየተነከራችሁ ትመጡ ደግሞ ምንድነው የምታረጉት intermittent fasting አራርቃችሁ መብላት በትንሹ በመትበሉት ምግብ መካከል የ12 ሰዓት ልዩነት እንዲኖር ማድረግ ከቻላችሁ ደግሞ 16 ሰዓት ከቻላችሁ ደግሞ በቀን አንድ ጊዜ በ24 ሰዓት አንዴ እያደረጋችሁ መጀመሪያ ግን አፕታይታችሁን ፖርሽን ሳይዝ ሬጉሌት እያደረጋችሁ የምትሄዱ ከሆነ ይሄንን በቀላሉ ልታረጉ ትችላላችሁ ማለት በአምስተኛ ደረጃ ምንድነው ያደርገው ሆሊስቲክ አፕሮች ነው የተጠቀመው ሆሊስቲክ ማለት ምን ማለት ነው ከሪሌሽንሺፓችሁ መስራት በእንቅልፋችሁ ላይ ማይንዳችሁ ላይ መስራት ሌላ ሰውነት ክፍል ላይ መስራት ሆሊስቲክ ሆናችሁ ነው አፕሮች ማድረግ ያለባችሁ ከዛ እንቅስቃሴዎችን አካትተ የተወሰነ ክብደት ቀነሰ ቀለለለት ተነሳሽነት መጣ now he can exercise see so እንቅስቃሴ መስራት ጀመረ I was losing the weight and I actually felt good I started feeling better I was getting more energy than I really have ever had before and it didn't feel like suffering it didn't feel like I was putting myself through something to lose the weight it felt like I was doing something it was active it felt like a good change በሰባተኛ ደረጃ ውጪ መብላት አቆመ Monica and I are eating at home more now than we ever have we stopped eating out almost entirely we've limited it to maybe once a week ከቤት ውስጥ ራሱ እየሰራ የምግብ ጥራትና መጠኑን ተቆጣጥሮ ራሱ ከቤት መብላት ጀመረ በስምንተኛ ደረጃ እነዚህን ሲያደርጋቸው የነበሩት ነገሮች ወዴት ቀየረ ወደ ሃቢት ቀይ ልማድ now ከራሱ ከማንነቱ ከአኗኗር ዘይቤ ጋር ኢንተግሬት ያደረገ ነው ወደ ማንነቱ እየቀየረ so በዚህ ጊዜ ምንድነው የሚፈጠረው ኢነርጂ የሚያስጨንቅ ነገር የለም ለምሳሌ ጧት ተነስታችሁ ፊታችሁን መታጠብ መታሰቡት ጉዳይ አይደለም ሃቢት ስላደረጋችሁት so እንደዛው ሃቢት አረኩኝ ፕላስ በጥቅቱ በቀጣይነት አደርግ ነበር በጣም የሚገርሙ ምክሮች ናቸው ያስቀመጣቸው ቪዲዮውን በእንግሊዘኛ ማግኘት ማየት ለምትፈልጉት ሊንኩን ከታች በኩል አስቀምጥላችኋለሁ weight just really started kind of melting off. There wasn't a point in this where I felt like I was like dieting. There wasn't a point in this where I felt like I was being restrictive. Didn't feel like torture this time. It didn't feel like something that was restrictive or I was taking things away from myself. It felt good. It felt like I was adding. I was changing my life in a way that felt sustainable for the first time. Now, በእነዚህ ጥረቶች በህይወቴ ተሰምቶኝ የማያውቁ ስሜቶች ለመጀመሪያ ተሰሙኝ ጥሩ ስሜቶች መጡ ከፍተኛ ተነሳሽነት ከፍተኛ አቅም መጣ ከዚህ በፊት ሰርቶ የማያውቃቸውን እንቅስቃሴዎችን መስራት ፑል አፕ ፑሽ አፕ የተለያዩ ነገሮችን መስራት ጀመረ እንግዲህ እነዚህ ክብደት ከመቀነስ ጋር አንድ ላይ ተያይዞ የሚመጡ ስሜቶች ናቸው እናንተ ምክሮቹን ተግባራዊ በማድረግ የሰውነት ክብደት ለመቀነስ የደም ስኳር መጠን ለመቆጣጠር እንዲሁም በጣም ጥሩ ስሜት እንድኖራችሁና የተሻለ ህይወት ለመምራት ከፈለጋችሁ እነዚህን ምክሮችን ቀስ በቀስ ተግባራዊ ማድረግ ራሳችሁን አለማስጨነቅ ያስፈልጋል የዛሬ ቪዲዮ ይሄንን ይመስላል ቪዲዮን እስካሁን ስለተከታተላችሁ ምስጋናዬ ከልብ ነው አዲስ ሆናችሁ ሰብስክራይብ ሳታረጉ እንዳትወጡ ሌላ ጊዜ በሌላ ቪዲዮ አገኛችኋለሁ እንደዚህ አይነት የህይወት ተሞክሮ በመጠኑ ሳማራይዝ ተደርጎ እንዲቀርብላችሁ ከፈለጋችሁ መከታተል እንፈልጋለን ምልን ኮሜንት ላይ ብታሳውቁ ደስ ይለኛል የዛሬ ቪዲዮ ይሄንን ይመስላል መልካም ጊዜ ተመኘው ቻው